ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ሙሉ እያንዳንዳቸውን የምናይ ይሆናል። በዚህ ትምህርታችን ሙሉ የአማርኛ ፊደላትን እንድታውቁ አደርጋችኋለሁ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እናንተ በሚመቻችሁ አናግሩን። ሀገር ውስጥም ሆነ ሀገር ውጭ ሆናችሁ መማር ትችላላችሁ። እንዲሁም ደግሞ ህፃናት ልጆቻችሁን ማስተማር የምትፈልጉ ህፃናት ልጆቻችሁን በኦንላይን ማስተማር ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ ፊደል እናያለን። እሺ ይቺ ማናት? ሀ። ይቺ ሁ። ይቺ ሂ። ይቺ ሃ። ይቺ ሄ። ይቺ ህ። ይችኛዋ ሆ። ሆ። እሺ በመቀጠል እሺ እነዚህ ደግሞ ይቺ ማናት? ለ ናት። ሉ። ሊ። ላ። ሌ። ል። ሎ። ሎ እንላታለን። ማናንን? ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ መልካም። ወደ ቀጣዩ ስናልፍ ደግሞ እሺ ይችኛዋ ማናት? ይቺም ሀ ናት። ይቺ ሀ፣ ይችኛዋም ሀ። ከነዚህ ጋር በድምፅ ተመሳሳይ ናቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሆ ነው። እሺ ወደ ቀጣዮች ስናልፍ እሺ ይቺ ማናት? ያው ይቺ መ፣ ከዛ ይችኛዋ ሙ፣ ይቺ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ከዛ ይችኛዋ ማናት? ሞ እንላታለን። ሞ ሞ ይባላሉ። እሺ ወደ ቀጣዩ ስናልፍ ኦኬ ይቺስ ማናት? ይቺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሶ ሶ ትባላለች ማለት ነው። ሶ እንላታለን። ከዚህ በመቀጠል ደግሞ እንግዲህ እያንዳንዳቸውን ፊደሎች እስቲ እንያቸው። የአንደኛዎችን መጀመሪያ በቀላሉ ልታነቡበት የምትችሉ መንገድ ላሳያችሁ። እሺ ይችኛዋ ማናት? ይቺ የመጀመሪያዋ ፊደል ሀ ናት። ከዛ ቀጥላ ይችኛዋ ለ ናት። ለ። እሺ ከዛ ይቺ ማናት? ሀ ናት። ሀ። ከዛ ይቺ ማናት? መ ናት። ይችኛዋ ማናት? ሰ። ሰ። ያው ሀ፣ ለ፣ ሀ፣ መ፣ ሰ። ሰ እንላቸዋለን። እሺ ወደ ሁለተኛ ፊደሎች ስንሄድ ደግሞ እነዚህ ናቸው። እሺ ይቺ የመጀመሪያ ፊደል ይቺ ማናት? ሀ። ይቺ ለ ኖ ይቺ ሁ። ይቺ ሉ። ይቺ ሁ። ይችኛዋ ሙ። ይቺ ሱ ናት። ማን አልኳችሁ? ሁ፣ ሉ፣ ሁ፣ ሙ፣ ሱ። ሱ። እንደዚህ ስታነቡ በቀላል ትይዟቸዋላችሁ ማለት ነው። እሺ ሶስተኛ ፊደሎች በምንድን ነው? አሁን እያንዳንዳቸውን ከዚህ ጋር የሁለተኛ ፊደሎችን ስናይ ከጎን ከጎናቸው ላይ ቅጥላላቸው። የመጀመሪያ ፊደሎች ምንም የላቸው። እነዚህ የሶስተኛ ፊደሎች ደግሞ ከእግራቸው ዘወር ያሉ ናቸው። ይቺ ማናት? ሂ። ይቺ ሊ። ይችኛዋ ሂ። ይቺ ሚ። ይቺ ሲ። ያው ሂ፣ ሊ፣ ሂ፣ ሚ፣ ሲ። ሲ። እያንዳንዳቸው በቀላሉ እንደዚህ እያደረጋችሁ መያዝ ትችላላችሁ ማለት ነው። በቀላሉ። እሺ በመቀጠል እነዚህ ናቸው። ኦኬ ወደ እነዚህ ስናልፍ
ይችኛዋ ማን ናት? የመጀመሪያዋ ሀ ናት። ሀ ከዛ ይች ማን ናት? ላ ናት። ላ እሺ ይችኛዋ ማን ናት? ሀ ያው ሀ እሺ ይች ማን ናት? ማናት? ማ እሺ ይችኛዋ ማን ናት? ሳ ሳ እሺ ወደ ቀጣዩ ስንሄድ ኦኬ እነዚህ አምስተኛ ፊደሎች ይችኛዋ ማናት? የመጀመሪያዋ እቺ ሄ እሺ ይቺ ማናት? ሌ ይችኛዋ ሄ ይቺ ማናት? ሜ ይቺ ሴ ሴ ሴ እሺ መልካም ወደ ስድስተኛ ፊደሎች ስንሄድ እነዚህ ናቸው። ይቺ ማናት? ይቺ ህ ይችኛዋ ማናት? ል ይቺ ህ ይቺ ም ከዛ ይችኛዋ ደግሞ ማናት? ስ ናት። ስ እሺ ወደ ሰባተኛ ፊደሎች ስናቀና እነዚህ ያው ይችኛዋ ማናት? ይቺ ሆ ይችኛዋ ማናት? ሎ ይቺ ሆ ይችኛዋ ሞ ይቺ ማናት? ሶ ይቺ ሶ እንላታለን ማለት ነው። ሶ እያንዳንዳቸውን በቀላል መንገድ መለየት ይቻላል። አሁን ስታነቡ የሚያስቸግራችሁ ይቺ ከነዚህ ውስጥ አሁን ይቺ ማናት ብላችሁ እንደዚህ ትቸገራላችሁ አይደለ? እሱን ደግሞ በቀላል መንገድ የምታውቁበት ምንድን ነው? የሁለተኛ ፊደሎች ከእግራቸው ከጎናቸው ላይ ቅጥል አላቸው። ያው ሁ፣ ሉ፣ ሁ፣ ሙ፣ ሱ ተመሳሳይ ናቸው። ከጎን ከጎናቸው እንደዚህ አላቸው። ከዛ በመቀጠል ሶስተኛ ፊደሎች ደግሞ ከእግራቸው ዘወር ዘወር ያሉ ናቸው። በዚህ መለየት ይቻላል። አምስተኛ ፊደሎች ደግሞ ምን አላቸው? እስቲ ምን አላቸው? ተመሳሳይ የሚያደርጋቸው ከእግራቸው ላይ ለሁሉም ዜሮ ወይም ቀለበት ቅርጽ አላቸው። በዚህ አንደኛውን ከአንደኛው በቀላሉ ለይታችሁ በአጭር ጊዜ ማንበብ መጻፍ መልመድ ትችላላችሁ ማለት ነው። ወደ ቀጣዩ ትምህርታችን ስንሄድ ይቺ ማን ናት? ይቺ ረ ናት። ያው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ሮ እሺ ሮ ኦኬ። በመቀጠል እነዚህ ናቸው። ይቺ ማናት? ሰ ከዛ ይቺ ሱ በደንብ ተከታተሉ። በኋላ እንደ ቅድሙ ስለምጠይቃችሁ ይቺ ሱ ከዛ ይቺኛዋ ማናት? ሲ ይቺ ሳ ይቺ ሴ ይቺ ስ ይቺኛዋ ሶ ናት። ሶ ሶ እንላታለን። ሶ እሺ መልካም። በመቀጠል ደግሞ ወደ ቀጣዩ ስናልፍ እሺ የመጀመሪያዎቹ ማን ናት? ይቺ ሸ ሹ ሺ ሻ ሼ ሺ ሾ ሾ ነው። ሸ ሹ ሺ ሻ ሼ ሽ ሾ ሾ እንላቸዋለን ማለት ነው። ሾ እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ቀ ኡ ቂ ቃ ኤ ቅ ቆ ቆ ናት። እሺ ቀጣይ እሺ ይቺ ማናት? በ ቡ ቢ ባ ቤ ብ ቦ ቦ ቦ እሺ በመቀጠል እነዚህ እስቲ እነዚህ ደግሞ እንደ ቅድማችን እያንዳንዳቸውን እሺ ይቺ ማናት? ረ ናት አይደለ? ይቺ ረ ይቺኛዋ ማናት? ሰ ይቺኛዋ ማናት? ሸ ይቺኛዋ ማናት?
ቀ ይችኛዋ ማናት? በ ናት። በ እንላታለን። እሺ ወደ እነዚህ ስንመጣ ደግሞ ወደ ሁለተኛ ፊደሎች። እሺ የመጀመሪያዋ ማናት? ይቺ ሩ ያው ይቺ ሱ ያው ሰ ሱ ከዛ ይቺ ማናት? ሹ ናት ያው ሸ ሹ ይቺኛዋ ማናት? ቁ ናት ያው ቀ ቁ ይቺ ማናት? ቡ በ ቡ ቡ ናት ቡ። እሺ ወደ ሶስተኛ ፊደሎች ስንሄድ እነዚህ ናቸው ሶስተኛ ፊደሎች። ደግሞ ሶስተኛ ፊደሎችን ምን ተመሳሳይ ያደርጋቸዋል? ከእግራቸው ላይ ሁሎችም ምን አላቸው? ዘወር ዘወር ያሉ ናቸው። ይቺ ማናት? ሪ ናት ያው ረ ሩ ሪ። ይችኛዋ ማናት? ሲ ናት ያው ሰ ሱ ሲ። ይችኛዋ ሺ ሸ ሹ ሺ። ይቺ ማናት? ቂ ናት ቀ ቁ ቂ። ከዛ ይችኛዋ ማናት? ቢ ያው በ ቡ ቢ ቢ። እሺ ከዛ በመቀጠል አራተኛ ፊደሎች ናቸው። በአራተኛ ፊደሎች ስንሄድ እነዚህ ናቸው። እሺ ይቺ ማናት? ራ ናት። ይችኛዋ ሳ። ይቺ ማናት? ሻ ሻ ናት። ይችኛዋ ማናት? ቃ። ይችኛዋ ባ ናት ባ። እሺ ባ ኦኬ ዘን ይቺ ማናት? ይችኛዋ ሬ ናት ሬ። ይችኛዋ ሴ። ይችኛዋ ማናት? ሼ ሼ ናት። ይቺ ኤ ነች ኤ። ይችኛዋ ቤ ናት ቤ ቤ ነች። እሺ ይቺ ማናት? ይችኛዋ ር ናት ር። ይችኛዋ ስ። ይችኛዋ ሺ ናት ሺ። ይቺ ኤ። ይቺ ብ ብ ናት። እሺ ወደ ሰባተኛ ፊደሎች ስንሄድ ደግሞ ኦኬ ይቺ የመጀመሪያዋ ይቺ ማናት? ሮ። ይችኛዋን ሮ እንላታለን። ይችኛዋ ማናት? ሶ። ይችኛዋ ሾ። ከዛ ይችኛዋ ቆ። ይቺ ቦ ይቺ ቦ እንላታለን ቦ። እሺ በዚህ መንገድ የአማርኛ ፊደላትን በቀላሉ የአማርኛ ፊደላትን ከለያችሁ አማርኛ ማንበብ በጣም ቀላል ነው። በአጭር ጊዜ ብቁ መሆን ትችላላችሁ ማለት ነው። ወደ ቀጣይ ትምህርታችን ስንሄድ ፊደላት። እሺ አሁን ደግሞ ፊደላት እያንዳንዳቸውን ያው ይቺ ማናት? ተ ቱ ቲ ታ ቴ ት ቶ ቶ። እሺ ከዚህ በመቀጠል ደግሞ ቸ ናት። እሺ ያው ቸ ቹ ቺ ቻ ቼ ች ቾ ቾ ቾ። እሺ ቀጣይ እነዚህ ደግሞ ማናት? የመጀመሪያዋ ሀ ናት። ያው ሀ ሁ ሂ ሃ ሄ ህ ሆ ሆ ሆ። እሺ ወደ ቀጣዩ ስናልፍ ይችኛዋ ማናት? ነ ናት። ነ ኑ ኒ ና ሜ ን ኖ ኖ። ማን አላቸው? ነ ኑ ኒ ና ሜ ን ኖ ኖ።
እሺ ወደ ቀጣዮች ስናልፍ አሁንም እያንዳንዳቸውን እንድትለዩዋቸው ደግሞ እናያለን። ኦኬ ይቺ ኘ ናት። ያው ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ ኞ እንላቸዋለን። ኞ። እሺ መልካም። አሁን እነዚህን እያንዳንዳቸውን ማየት ነው የሚጠበቅብን። እያንዳንዳቸውን መለየት። እሺ ዘን ይችኛዋ ማናት ብለናል ስናነብ ቅድም? ተ፣ ይችኛዋ ቸ፣ ይቺ ሀ፣ ይቺ ማናት? እስቲ በደንብ ተከታተሉ። ይቺ ነ፣ ይቺ ኘ ናት። ኘ ኘ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ቱ፣ ይቺ ቹ፣ ይችኛዋ ሁ፣ ይቺ ኑ፣ ይችኛዋ ኙ ናት። ኙ ኙ። እሺ ወደ ቀጣዩ ስናልፍ ደግሞ ሶስተኛ ፊደሎች አይደሉ ከእግራቸው ዘወር ዘወር ያሉት እነዚህ። እስቲ አሁንም እነዚህ እንያቸው። ይችን ማናት ብለናል? ሂ፣ ይቺ ቺ፣ ይቺ ሂ፣ ይችኛዋ ኒ፣ ይቺ ኒ ኒ እንላታለን ማለት ነው። እንላታለን። እሺ ወደ ቀጣዮች ስናልፍ እሺ ይቺ ማናት? ይችኛዋ ታ፣ ይቺ ቻ፣ ይቺ ፓ፣ ይቺ ና፣ ይቺ ኛ። ታ፣ ቻ፣ ፓ፣ ና፣ ኛ ኛ። እሺ በቀጣይ አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት ያላቸው እነዚህ። ይቺ ማናት? ቴ፣ ይቺ ቼ፣ ይቺ ሄ፣ ይቺ ኔ፣ ይቺ ኜ ኜ ናት። እሺ በመቀጠል እነዚህ ናቸው ስድስተኛ ፊደሎች ደግሞ። እሺ ይቺ ማናት? ት፣ ይቺ ች፣ ይቺ ህ፣ ይቺ ን፣ ይቺ ኝ ናት። ኝ። እሺ መልካም። የስድስተኛ ፊደሎችን አየን። ወደ ሰባተኛ ፊደሎች ወደ እነዚህ ስንሄድ ደግሞ እንግዲህ እንደዚህ እያደረጋቸው ከተለማመዳችሁ በቀላሉ ነው የምትይዟቸው። ይቺ ማናት? ማን ብለናል? ተ፣ ቱ፣ ቲ፣ ታ፣ ቲ፣ ት፣ ቶ። ይቺ ቶ ናት። ይችኛው ማናት ነው ያልነን? ያው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ ቾ ናት። ቾ። ይችኛዋ ሆ ናት። ይቺ ማናት? ኖ። ይችኛዋ ኞ ናት። ኞ ያው ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ ኞ ናት ማለት ነው። ኞ። ቸና ተ በቅርጽ ይመሳሰላሉ። ያው ቸና ተ በቅርጽ ተመሳሳይነት አላቸው። እንደምታዩቸው እነዚህ ቸና ተ እንዲሁም ደግሞ ማንና ማን ሀና ሀ፣ ነና ኘ ሶስቶች በቅርጽ ይመሳሰላሉ። አንደኛዋን ከያዛችሁ አንደኛዋን በቀላሉ መለየት ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ እሺ አሁን ደግሞ ይቺ ማናት? አ ናት። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ይቺ ኦ ኦ ናት። ኦ። እሺ ወደ ቀጣይ ስናልፍ እሺ ቀጣይ ደግሞ ማናት? ከ ናት። የምታች አይደለ? ያው ይቺ ከ ናት። ከ፣ ሆ፣ ሂ፣ ሃ፣
ኬ ክ ኮ ኮ ነው። እሺ ኮ በመቀጠል ቀጣዮቹን እሺ እቺ ደግሞ ማናት? ሀ ነው። ያው ሀ ሁ ሂ ሃ ሄ ህ ሆ ሆ ነው። ሆ እሺ ሲቀጥል እነዚህ ከዛ እነዚህ ደግሞ እቺ ማናት? ወ ናት። ያው ወ ው ዊ ዋ ዌ ው ዎ እቺ ወ ናት። እሺ መልካም። ከዛ በመቀጠል ደግሞ አ ናት። ያው ማናት? አ ናት። አ ኡ ኢ አ ኤ እ ኦ ኦ ነው። አ ኡ ኢ አ ኤ እ ኦ ኦ እንላለን። እሺ አሁን ደግሞ እያንዳንዳቸውን እንይ። እያንዳንዳቸውን የመጀመሪያዎቹን በመጀመሪያ ሁለተኞቹን በሁለተኛ እያደረግን እሺ እነዚህ የመጀመሪያዋ ፊደል ይቺ ማናት? ማናት? አ ናት አይደለ? አ ከዛ ይቺ ማናት? ከ ይቺኛዋ ማናት? ከ ይቺ ወ ይቺ አ ናት። አ እሺ በመቀጠል እሺ ይቺ ማናት? አ ኡ ያው አ ኡ ይቺኛዋ ኡ ናት። የአ ይቺኛዋ ሁ ይቺ ሁ ይቺኛዋ ማናት? ው ይቺ ኡ ናት። ኡ ኩ ሁ ው ኡ እንደዚህ እያንዳንዳቸውን መያዝ መቻል ነው። እሺ ወደ ሶስተኛ ፊደሎች ስንሄድ ደግሞ ከእግራቸው እንግዲህ ዘወር ዘወር ያሉ ናቸው ሶስተኛ ፊደሎች። ይቺ ማናት? ኢ ይቺ ሂ ይቺ ሂ ይቺኛዋ ዊ ከዛ ይቺ ኢ ኢ ናቸው። ኢ እያንዳንዳቸውን መለየት መቻል ነው ዋናው ነገር። እንግሊዝኛ አማርኛን ለማንበብ ፊደላትን መለየት ግዴታ ነው። እሺ ዘን ይቺኛዋ አ ኡ ኢ አ አ ናት። አ ከዛ ከኩኪ ካ ይቺኛዋ ካ እንላታለን። ካ ይቺኛዋ ማናት? ሀ ይቺኛዋ ማን እንላታለን? ዋ ናት። ወ ው ዊ ዋ ዋ እንላታለን። ይቺኛዋ ማናት? አ ናት። አ እንላታለን ማለት ነው። አ እንላታለን። እሺ ከዛ በመቀጠል እነዚህ ናቸው። አምስተኛ ፊደሎች ደግሞ ምን አላቸው ብያቸዋለሁ? ከእግራቸው ላይ ቀለበት ወይም ዜሮ ቅርጽ አላቸው። ይቺ ማናት? ኤ ይቺ ማናት? ኬ ይቺ ሄ ይቺኛዋ ማናት? ዌ ይቺኛዋ ማናት? ኤ ኤ እንላታለን። ኤ እሺ ወደ ስድስተኛ ፊደሎች ስንሄድ ደግሞ እነዚህኞቹ ይቺኛዋ ማን እንላታለን? የመጀመሪያዋን ፊደል ይቺኛዋ እ ይቺ ክ ይቺኛዋ ህ ይቺ ው ይቺኛዋ እንላታለን ማለት ነው። እሺ ከዚህ በመቀጠል ደግሞ ወደ ሰባተኛ ፊደሎች ስንሄድ ያው እነዚህ አይደሉም። ይቺ የመጨረሻው ይቺ ማናት? ኦ ናት። ኦ ይቺኛዋ ማናት? ኮ ናት። ይቺ ሆ ይቺኛዋ ማናት? ዎ ይቺ ኦ ናት። ኦ ኦ እንላታለን ማለት ነው። ኦ ሶ መጀመሪያ ላይ ምንድን ነው የሚጠበቅብን? እኛ እያንዳንዳቸውን ፊደሎቹን ማወቅ ነው። እንደዚህ በተራውን ካወቅነ ከዛ ይቺ ማናት ስንባል አንደኛውን ፊደል ለይተን ማወቅ ከቻለን ከዛ በጣም ቀላል ነው ማለት ነው። ፊደል ካወቃችሁ ኦልሬዲ ማንበብ ቻላችሁ። እሺ ወደ ቀጣዩ ስናልፍ እሺ
እነዚህ ናቸው። ይቺ ማናት? ዘ፣ ይቺ ዙ፣ ይቺ ዚ፣ ይቺ ዛ፣ ይቺ ዜ፣ ይቺ ዝ፣ ይችኛዋ ዞ ዞ እንላታለን። ዞ። እሺ ወደ ቀጣዮች። ይቺ ማናት? ዠ፣ ይቺ ዡ፣ ይቺ ዢ፣ ይቺ ዣ፣ ይቺ ዤ ትባላለች። ይችኛዋ ዥ፣ ከዛ ይችኛዋ ማን ትባላለች? ዦ ዦ እንላታለን። ዦ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? የ፣ ይቺ ዩ፣ ይቺ ይ፣ ይቺ ያ፣ ይቺ ዬ፣ ይቺ ይ፣ ከዛ ይችኛዋ ዮ ዮ እንላታለን። ዮ። እሺ በመቀጠል አሁን ቀጣይ ሲመጣ ይቺ ማናት? ደ ናት። ደ። ይቺ ዱ፣ ይቺ ዲ፣ ይቺ ዳ፣ ይቺ ዴ፣ ይቺ ድ፣ ድ ናት። ይችኛዋ ማናት? ዶ ዶ እንላታለን ማለት ነው። ዶ። እሺ በቀጣዩ ስናልፍ ያው ይችኛዋ ማናት? ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ ጆ እንላታለን። ጆ። እሺ ኦኬ። አሁን ደግሞ እያንዳንዳቸውን እንግዲህ ፊደሎችን አንደኛውን ከአንደኛው ነጥለን መለየት መቻል ነው ደግሞ አሁን የምናየው። ይቺ ማናት? ዘ ናት። ይቺ ዠ፣ ይቺ የ፣ ይችኛዋ ደ፣ ከዛ ይችኛዋ ማናት? ጀ ጀ ናት። ጀ እንላታለን። ኦኬ። ከዚህ በመቀጠል ይቺ ማናት? ዙ ናት። ዙ። ይቺ ዡ፣ ይችኛዋ ማናት? ዩ፣ ይቺ ዱ፣ ዱ፣ ይችኛዋ ማናት? ጁ ናት። ጁ ጁ እንላታለን። ጁ። እሺ ከዛ እነዚህ ናቸው። ያው ይቺ ማናት? ዚ፣ ይቺ ዢ፣ ዢ፣ ይቺ ይ፣ ይ፣ ይቺ ዲ፣ ይቺ ጂ፣ ጂ፣ ጂ። ኦኬ ዘን እሺ እነዚህ አራተኛ ፊደሎች ይቺ ማናት? ዛ ናት። ይችኛዋ ማናት? ዣ ናት። ይችኛዋ ማናት አለ? ያው የዩ ይ ያ ሲጠፋቸው እንደዚህ የቆጠራቸው ያ። ይችኛዋ ማናት? ዳ ናት። ዳ። ይችኛዋ ጃ ጃ እንላታለን። እሺ ዘን እነዚህ ናቸው። ይቺ ማናት? ዜ፣ ይቺ ዤ፣ ይቺ ዬ፣ ይቺ ዴ፣ ይችኛዋ ማናት? ጄ ጄ እንላታለን። ጄ። እሺ መልካም። ኦኬ በመቀጠል እነዚህ ናቸው። እነዚህ ዘን ይቺ ማናት? ዝ ናት። ዝ። ይቺ ዥ፣ ይቺ ይ፣ ይችኛዋ ድ፣ ይቺ ማናት? ጂ ጂ ናት። ጂ።
ኦኬ። እሺ በመቀጠል ወደ እነዚህ ስናልፍ ኦኬ ይቺ ማናት? ዞ ይችኛዋ ዦ ይቺ ዮ ይቺ ዶ ይችኛዋ ጆ ጆ ጆ እሺ ወደ እነዚህ ስናልፍ ደግሞ ይችኛዋ ማናት? ገ ይቺ ሁ ይቺ ጂ ይቺ ጋ ይቺ ጌ ይቺ ግ ከዛ ይችኛዋ ማናት? ጎ ጎ ነው። ጎ እንላታለን። ጎ እሺ ወደ ቀጣዩ ስናልፍ እሺ ይቺ ማናት? ጠ ኡ ጲ ጣ ጴ ጵ ጶ ጶ እንላታለን። ጶ እሺ ጦ አሁን ወደ ቀጣዩ ስናልፍ ይቺ ማናት? ጨ ይቺ ጩ ይቺ ጪ ይቺ ጫ ይቺ ጬ ይቺ ጭ ይቺ ጮ ጮ እንላታለን። ጮ እሺ ይቺ ማናት? ጠ ናት። ጠ ይቺ ኡ ይቺ ጲ ይቺ ጳ ከዚችኛዋ ጴ ይቺ ጵ ይችኛዋ ጶ ጶ ናት። ጶ እሺ ወደ ቀጣዩ ስናልፍ ይቺ ማናት? ጸ ናት። ጸ ይችኛዋ ጹ ይቺ ጺ ይችኛዋ ጻ ይቺ ጼ ይችኛዋ ጽ ከዛ ይቺ ማናት? ጾ ናት። ጾ ጾ እንላታለን ማለት ነው። ጾ እሺ በመቀጠል ኦኬ አሁን የምናይ እያንዳንዳቸውን ደግሞ ልናይ ያው እሺ እነዚህ የመጀመሪያ ፊደሎችን ከዛ ሁለተኛ የሚሉትን እናያቸዋለን። እሺ እነዚህ ይቺ ማናት ነበር ያለን? ገ ከዛ ቀጥላ ይችኛዋ ማናት? ጠ ይችኛዋ ማናት? ጨ ይቺ ማናት? ጠ ይችኛዋ ማናት? ጸ ናት። ጸ እሺ መልካም። ከዚህ በመቀጠል ደግሞ ሁለተኛ ፊደሎች ጋር ስንሄድ እሺ የመጀመሪያዋ ፊደል ማናት? ይቺ ማናት? ጉ ይቺ ኡ ይቺ ጩ ይቺ ኡ ከዛ ይቺ ማናት? ጹ ናት። ጹ ጹ ብለን እናነባታለን ማለት ነው። ጹ እሺ ወደ ሶስተኛ ፊደሎች እግራቸው ዞር ዞር ወዳለው ስንሄድ ደግሞ ይቺ ማናት? ይቺ ጂ ናት። ይቺ ኢ ናት። ኢ ይችኛዋ ማናት? ጪ ናት። ጪ ይቺ ማናት? ኢ ናት። ኢ ይቺ ማናት? ጺ ነች። ጺ ነች። ጺ ነች። እሺ እነዚህ እሺ ይቺ ማናት?
ጋ ናት ጋ። ይችኛዋ አ ናት አ። ይቺ ጫ ናት ጫ። ይችኛዋ ጳ። ይቺ ማናት? ጻ ጻ ጻ እንላታለን። ጻ። እሺ ይቺ ማናት? የመጀመሪያ ፊደል ይቺ ጌ ናት ጌ። ይችኛዋ ኤ ናት ኤ። ይቺ ማናት? ጬ። ከዛ ይችኛዋ ማናት? ኤ። ይቺ ማን እንላታለን? ፄ ፄ ብለን እናነባታለን ማለት ነው። በዚህ አይነት መንገድ ከተለማመዳችሁ በቀላል ትችላላችሁ። ወደ እነዚህ ስናል እሺ ይቺ ማን ናት? ከላይ ይችኛዋ ግ ናት አይደለ? ይችኛዋ ማን ናት? ጭ ናት ይቺ ጥ። ከዛ ይችኛዋ ጭ። ከዛ ይቺ ጵ። ይቺ ጽ ጽ እንላታለን። እሺ ኦኬ። በመቀጠል ወደ ሰባተኛ ፊደሎች ስንሄድ እሺ እነዚህ ናቸው። ይችኛዋ ማን ናት? ኦ ናት። ይችኛዋ ኦ። ይቺ ጮ። ይቺ ጶ። ይችኛዋ ጾ ጾ ናት። ጾ ብለን እናነባታለን። እንደዚህ እያንዳንዳቸውን መለየት ከቻላችሁ በቀላሉ ማንበብ መጻፍ ትችላላችሁ። ወደ ቀጣዮች ስናልፍ ይችኛዋ ጸ ናት አይደለ? ይቺ ጸ እንላታለን። ያው ጸ ጹ ጺ ጻ ጼ ጽ ጾ ጾ ብለን እናነባቸዋለን። እሺ ከዛ ደግሞ ቀጣዮቹ እሺ ከዛ ይቺ ማናት? ፈ ነው። ፈ ፉ ፊ ፋ ፌ ፍ ፎ ፎ እንላታለን። ፎ። እሺ በመቀጠል ኦኬ እነዚህ ናቸው። ይቺ ደግሞ ቨ ትባላለች። ቨ ቡ ቪ ቫ ቬ ቭ ቮ ቮ እንላታለን። ቮ። እሺ ከዛ በመቀጠል የመጨረሻዋ ፊደል ይቺ ማናት? ፐ ናት። ፐ ፑ ቲ ፓ ፔ ፕ ፖ ፖ። እሺ ፖ ናት። አሁን ደግሞ እያንዳንዳቸውን ፊደሎች እንለይ። እሺ የመጀመሪያ ፊደሎችን ጀምርና ይቺ የመጀመሪያዋ ማናት? ጸ ናት አይደለ? ከዛ ይቺ ሁለተኛ ማናት? ፈ። እሺ ይቺ ሶስተኛ ቨ። ይችኛዋ ማናት? ፐ ፐ እንላታለን። ፐ ትባላለች። እሺ ወደ እነዚህ ስናልፍ ይቺ ማናት? ጹ። ይቺ ፉ። ይችኛዋ ቡ። ይቺ ሁ ናት። ሁ ሁ። እሺ እነዚህ ይቺ ማናት? ጺ ጺ ናት። ጺ። ይችኛዋ ፊ። ይቺ ቪ እንላታለን። ቪ። ይቺ ፒ ናት። ፒ ፒ። እሺ እሺ ይቺ ማናት? ይችኛዋ ጻ። ይቺ ፋ። ይቺ ማናት? ቫ። ይችኛዋ አራተኛ ፓ ፓ እንላታለን። እሺ በቀጣይ ወደ አምስተኛ ፊደሎች ስንሄድ አምስተኛ ፊደሎች ከእግራቸው ላይ ቀለበት ያላቸው ብለናል። እነዚህ ይቺ ማናት? ፄ
ይቺ ፌ፣ ይችኛዋ ቬ፣ ይቺ ማናት? ሄ ሄ እንላታለን። ሄ ብለን እናነባታለን ማለት ነው። እሺ እሺ ከዚህ በመቀጠል ደግሞ እነዚህ ናቸው። ስድስተኛ ይቺ ማናት? ጽ፣ ይቺ ፍ፣ ይቺ ቭ፣ ይችኛዋ ፕ ፕ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ጾ፣ ይቺ ፎ ፎ፣ ይቺ ቮ፣ ይችኛዋ ማናት? ሆ ሆ እንላታለን ማለት ሆ። እሺ ተቀጣዮች ደግሞ ስንሄድ ዲቃላ ሆሄያት ወደምንላቸው ያው ይቺ የመጀመሪያው ፊደል ማናት? ያው ይቺ ማናት? ሏ ኋ ናት። ይቅርታ ኋ፣ ሏ፣ ሟ፣ ሯ፣ ሷ፣ ይችኛዋ ኋ ኋ፣ ሏ፣ ሟ፣ ሯ፣ ሷ፣ ኋ። እሺ ወደ ቀጣዩ ስናልፍ ይቅርታ። እሺ ይቺ ማናት? የመጀመሪያዋ ፊደል ይቺ ቿ፣ ይቺ ቧ፣ ይቺ ቷ፣ ይቺ ቿ፣ ይቺ ኗ ኗ ኗ እንላታለን። እሺ ተቀጣዩ ስናልፍ አሁንም እሺ የመጀመሪያዋ ይቺ ማናት? ኟ ናት። ኟ፣ ይቺ ዟ፣ ይቺ ዧ፣ ይቺ ዷ፣ ይቺ ጧ ናት። ጧ ጧ ብለን እናነባቸዋለን። እሺ በመቀጠል ቀጣዮች ይችኛዋ ፊደል ማናት? ጧ፣ ይቺ አ፣ ይቺ ጓ፣ ይቺ ዟ፣ ይችኛዋ ጓ፣ ይችኛዋ ጯ፣ አ፣ ኳ፣ ዟ፣ ጓ። እሺ ለቀጣዮች አሁን እሺ ይቺ ማናት? ጇ፣ ይቺ ፏ፣ ይቺ ፏ፣ ይቺ ጿ፣ ይችኛዋ ፖ። እንደገና ያው ጇ፣ ቋ፣ ፏ፣ ጿ፣ ኳ ኳ ብለን እናነባቸዋለን ማለት ነው። በዚህ አይነት መንገድ የአማርኛ ፊደላትን ከለያችሁ አሁን ከሏ እስከ እንትን ያሉትን በተመሳሳይ እንዲሁ አይተናል። እናንተ የሚጠበቅባችሁ ምንድን ነው? እነዚህን ፊደሎች በደንብ መለየት። አሁን ያየናቸውን እነዚህን ሙሉ ከለያችሁ እናንተ አማርኛን በቀላሉ ማንበብ ትችላላችሁ። በጣም በአጭር ጊዜ እና በትንሽ ሰዓት ማንበብ ከፈለጋችሁ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። አማርኛን በአጭር ጊዜ ብቁ እንድትሆኑ እናድርገን። በኦንላይን እናስተምራችኋለን። የትም ሀገር ሆናችሁ መማር መከታተል፣ እንዲሁም ልጆቻችሁን ማስተማር ትችላላችሁ ማለት ነው። በውጭ ሀገር ሆናችሁ የትም ሆናችሁ ምንም ቦታ ሳይገድባችሁ በዚህ መንገድ መማር ትችላላችሁ። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።